ከብዙ ዘመናት በፊት በከናን ምድር ያዕቆብ የሚባል ሰው ይኖር ነበር። እርሱም ብዙ ወንዶች ልጆች ነበሩት። ነገር ግን አንዱ ልጅ ከሌሎቹ የተለየ ነበር። ስሙም ዮሴፍ ይባላል። ዮሴፍ የያዕቆብ የሽምግልና ዘመን ልጅ ነበር። ያዕቆብም እጅግ ይወደው ነበር። አንድ ቀን ለዮሴፍ ብዙ ቀለም ያላት ያማረች ቀሚስ ሰጠው። ነገር ግን ስጦታው ችግር ፈጠረ። የዮሴፍ ወንድሞች ቀሚሱን ባዩ ጊዜ በልባቸው ውስጥ ቅናት አደረ። አንድ ሌሊት ዮሴፍ ሕልም አለመ። በሕልሙም እርሱና ወንድሞቹ በእርሻ ውስጥ ነዶ ያስሩ ነበር። ድንገት የዮሴፍ ነዶ ቀጥ ብላ ቆመች። የሌሎቹ ነዶዎች ግን ለእርሷ ሰገዱላት። ዮሴፍ ሕልሙን ለወንድሞቹ በነገራቸው ጊዜ ተቆጡ። በእውነት በእኛ ላይ ልትነግሥብን ነውን? በማለት በቁጣ ጠየቁት። ከዚያም ዮሴፍ ሌላ ሕልም አለመ። ፀሐይ፣ ጨረቃ እና 11 ከዋክብት ሰገዱለት። አባቱም እንኳ ይህን ሲሰማ ደነገጠ። አንድ ቀን ያዕቆብ ርቀው በጎቹን የሚጠብቁትን ወንድሞቹን እንዲጠይቅ ዮሴፍን ላከው። ወንድሞቹ ከሩቅ ሲመጣ አዩት። ቅናታቸውም ወደ ጥላቻ ተቀየረ። ሕልመኛው መጣ አሉ። ክፉ ሴራም አሴሩ። ያዙት፣ ቀሚሱንም ቀደዱት። ከዚያም ወደ ባዶ ጉድጓድ ጣሉት። ዮሴፍ በፍርሃት ጮኸ፣ የሚረዳው ግን አልነበረም። ዮሴፍ በወንድሞቹ ተጥሎ በጨለማ ውስጥ ተቀመጠ። ሁሉንም ነገር ያጣው መሰለው። ነጋዴዎች ወደ ግብፅ ሲያልፉ ወንድሞቹ ዮሴፍን በባርነት ሸጡት። በጥቂት ብር ተሸጦ ከቤቱ ርቆ ተወሰደ። የዮሴፍን ቀሚስ በደም ነክረው ወደ አባታቸው ወሰዱት። ያዕቆብም ልጁ የሞተ መስሎት ምርር ብሎ አለቀሰ። ዮሴፍ ፒራሚዶችና ኃይል ወዳለባት ባዕድ ሀገር ግብፅ ተወሰደ። ከሚያውቀው ነገር ሁሉ ርቆ ብቻውን ነበር። ዮሴፍ ጲጥፋራ ለሚባል ለግብፅ መኮንን ተሸጠ። ባሪያ ቢሆንም ዮሴፍ በታማኝነት ይሠራ ነበር። ብዙም ሳይቆይ በቤቱ ባለው ሁሉ ላይ ታመነ። ነገር ግን እንደገና ችግር መጣ። የጲጥፋራ ሚስት በዮሴፍ ላይ በሐሰት መሰከረች። ንጹሕ ቢሆንም ወደ ወህኒ ቤት ተጣለ። ዮሴፍ እንደገና ሁሉንም አጣ። ተከዳ፣ በባርነት ተሸጠ፣ አሁን ደግሞ ታሰረ። ሆኖም ተስፋ አልቆረጠም ነበር። በወህኒ ቤቱም ቢሆን ዮሴፍ ታማኝ ሆኖ ቀጠለ። ሌሎችን ይረዳ ነበር። የወህኒውም ጠባቂ አመነው። ዮሴፍ የሚያስጨንቅ ሕልምን ያለሙ 2 እስረኞችን አገኘ። በእግዚአብሔር እርዳታ የሕልማቸውን ትርጉም ነገራቸው። ሁሉም እርሱ እንዳለው ሆነ። ዮሴፍ ወደ ፈርዖን ፊት ቀረበ። 7 የጥጋብ ዓመታት እንደሚመጡ ቀጥሎም 7 የረሃብ ዓመታት እንደሚሆኑ አስረዳ። ፈርዖንም በጥበቡ ተደንቆ ዮሴፍን በግብፅ ላይ ገዢ ያደረገው። ባሪያ የነበረው መሪ ሆነ። ዮሴፍ ለሚመጣው አስቸጋሪ ዘመን ግብፅን ለማዘጋጀት በጥጋብ ዓመታት እህል አከማቸ። ከዚያም ረሃብ መጣ፣ ሰብል ጠፋ፣ በብዙ አገሮችም ረሃብ ተሰራጨ። የዮሴፍ ወንድሞች ምግብ ፍለጋ ወደ ግብፅ መጡ። ማንነቱን ሳያውቁ በፊቱ ሰገዱ። በዚያም የዮሴፍ ሕልም እውን ሆነ። ዮሴፍ በስሜት ተዋጠ። ያለፈው ሕመምና ለቤተሰቡ ያለው ፍቅር ልቡን ሞላው። በመጨረሻም ዮሴፍ እኔ ወንድማችሁ ዮሴፍ ነኝ አለ። ሰዎቹም በፍርሃት ደነዘዙ። ዮሴፍ ግን ይቅርታን መረጠ። አትፍሩ፣ እናንተ ለክፋት አስባችሁት ነበር፣ እግዚአብሔር ግን ለበጎ አደረገው አላቸው። ያዕቆብ ዮሴፍ በሕይወት መኖሩን ሲያውቅ ሐዘኑ ወደ ደስታ ተቀየረ። ቤተሰቡም እንደገና ተገናኘ። የዮሴፍ ታሪክ በጨለማ ጊዜያት ውስጥ እንኳ ታሪኩ እንደማያበቃ ያስታውሰናል። በእግዚአብሔር እጅ የተሰበሩ መንገዶች ወደ ውብ ፍጻሜ ሊመሩ ይችላሉ።